አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ቂጣ ፍርፍር አብረን እንሰራለን። እዚህ ጋር የተጠቀምኩት እኔ አንኳር ጨው ነው። እናንተ ደቃቁንም መጠቀም ትችላላችሁ። እኔ ቤቴ ያለኝ ይሄ ስለሆነ ነው። እዚህ ጋር እኔ የምጠቀመው በእንጨት ምጣድ ነው። እናንተ ግን በመጥበሻ መጠቀም ትችላላችሁ። እኔ እንዲያፈጥነኝ ነው። እዚህ ጋር እኔ ግማሽ ኪሎ የሚሆን ዱቄት ነው የተጠቀምኩት። እናንተ እንደ ቤታችሁ እንደመጠናችሁ አድርጋችሁ መስራት ትችላላችሁ። እንደዚህ በደንብ ከለወሳችሁት በኋላ እኔ ያው በአንድ እጄ ካሜራ ስለያዝኩ ስላልተመቸኝ ነው። በጣም ይቅርታ ለዚህም እና እንደዚህ በደንብ ካቦካሁት በኋላ ውሃውን በርከት ካረጋችሁት እንደ መጓጎል ይላል። ግን አስቀድማችሁ ውሃ አታብዙበት። እኔ ውሃ በዛ ስላለብኝ ነው። እና እንደዚህ ምጣዱን ከጠረኩት በኋላ እንደዚህ አርጌዋለሁ። ምጣዲቱ ስለሰማች ግን ወደ ወዲህ እያለ ነበረ እና ካሜራውን አቁሜ ያስተካከልኩት እንደዚህ ማለት ነው። ከዛ ካደንኩት እንደዚህ። ከዛ ማሻአላ ቶሎ ነው ያፈጠነኝ። ገለበጥኩት። ማሻአላ ቶሎ እና በጣም እንደዚህ ቆራረጥኩት። ከዛም በኋላ እናንተ እንደሚመቻችሁ በትንሽም በትልቅም። ከዛ እዚህ ጋር የገበታ ቅቤ ካላችሁ ዘይቱም ካላችሁ ግዴታ የገበታ ቅቤ መኖር የለበትም። እንደዚህ ያርጋችሁ በርበሬያችሁን እንደምትፈልጉት መጠን ትጨምራላችሁ። የኔ የሻይ ማንኪያ ተለቅ ያለ ስለሆነ ነው። አንድና ትንሽ ነው የተጠቀምኩት። እናንተ ግን እንደ መጠኑ መጠቀም ትችላላችሁ ማለት ነው። እዚህ ጋር እሳቱን ለሰስ ማድረጋችሁ እንዳትረሱ። እሳቱ በጣም ከጋለ ቶሎ ያርባችኋል ማለት ነው እና ጣዕም አይኖረውም። እንደዚህ ካማሰላችሁት በኋላ ቂጣችሁን ትጨምራላችሁ። ከዛ በደንብ እንደዚህ ከለወሳችሁት በኋላ ከፈለጋችሁ በእርጎ እንደማባያ ደግሞ ሻይ መጠቀም ትችላላችሁ።